ለምን ደስተኛ ህይወት ኖሬ ለምን አልሞትም ነው የምለው። ገባሻ? ሞት በቃ መብቱ አለ። አሁን እኔ አድኜ ምናምን ጣዋት ሊወስደኝ ይችላል። የምን ጣዋት በኋላ ላይ ሊገለኝ ይችላል። መብቱ ነው፣ መከልከል አንችልም። ገባሻ? ስለዛ ባለሽ አቅም እባክሽ ሀዘን አታብሽ። እሺ ይገባኛል። ሳልረዳሽ ቀርቻ አይደለም እግሬን ወስዶ እኔ ሀዘን አላበዛ ምናምን ማለት አልችልም። ግን ያመጣውን ነገር ደግሞ ማለት ነው መቀበል የኛ ፋንታ። ስለዛ እባክሽ እሱን ብቻ ነው የምጠይቅሽ። ሳቂ፣ ተደሰች። ገባሻ? ምንም አይድ አልሆንሽም። ይሄ ዊልቸር ማለት ኖርማል። እኔ ዊልቸር ላይ ነበርኩ ለስንት ወር ሙሉ። ገባሻ? አንቺም ነገ እንደኔ ቆመሽ ይሄን ዊልቸር ለሌላ ሰው ትሰጪ። ገባሻ? ኢንሻአላህ አመስግኚ፣ ጤናሽን ብቻ ጠብቂ። ሌላውን ለኛ ተይው። እሺ ኢንሻአላህ። አይዞሽ፣ ካላ በታች አለ። አይዞሽ እኔ ደግሞ ቆንጆ ነሽ ማሻአላህ። አይዞሽ። አሰላሙ አለይኩም። ዛሬ የመጣሁት እንደሌላው ጊዜ ንሽዳ ለመስራት ወይ ምናምን አይደለምና አልহামዱሊላህ ረቢል ዓለሚን። እስቲ መጀመሪያ ሁላችንም አልহামዱሊላህ እንበል። ትላንት እኔም እዚህ ዊልቸር ላይ ነበርኩኝ። ዛሬ ግን አልহামዱሊላህ በአንድ እግሬም ቢሆን እየሄድኩ ነው፣ እየተራመድኩ ነው። አልহামዱሊላህ ረቢል ዓለሚንና በአንድ ቀን እናቷን ሁለት እህቶቿን በእሳት አደጋ ነው ያጣችው። እና ጤነኛ ነበረች። ከክል ትምህርት ቤት ተጠርታ እየሮጠች ስትሄድ እናቷንም ሁለት እህቶቿንም ነው ያጣችውና የዛን ቀን የወደቀች ከወገብ በታች ፓራላይዝ ነው የሆነችው። ከዛን ያው ዊልቸር ላይ ነው የምታዩት። አልቻልኩም እና እናትየው ሙዝ መንገድ ላይ ሙዝ ምናምን እየሸጠች ነበር የምታስተዳድራቸውና አልহামዱሊላህ። እስቲ ቤተሰቦቼን በእሳት አደጋ ምክንያት አጥቼ ነው። ያው እቴ ቆርቆሮ ላይ ፈርሷል። ሲያነሱ እጇን ሲጎትቱ እጇን ንቅል ብሎ እጁ ላይ ቀረ። በዛ የተነሳ ጀርባዬ ተመታ። ይሄ ጀርባዬ ዲስክ መንሸራተት ተዋልኩኝ። ስፓይናል ኮርዶቼ ናቸው እንትን ያሉትና በዛ ምክንያት እግሬ ፓራላይዝ ሆኗል እና ሁለቱም እግሬ የማይንቀሳቀሱ። ያው እህት ወንድሞቼ ከጎን የሌለው በዷ ያለው ሙስሊም ክርስቲያን ሳትሉ